መቼም የምድራችን የህዋ ክፍል በርከት ያሉ የተለያዩ ፍጥረታትን የያዘ ሲሆን እኛም ለዛሬ በጥልቅ የምድራችን የህዋ ክፍል ውስጥ የተገኙ ለየት ያሉ ፍጥረታትን እናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ አንድ ጠላቂ ዋናተኛ እንደተለመደው ወደ ጥልቅ ባህር ውስጥ ትጥቁን አሟልቶ ዳይቭ ይገባል። ታዲያ በጨለማው የባህሩ ክፍል ውስጥ ሲደርስ ከዚህ ቀደም በጭራሽ ታይቶ የማይታወቅና ለየት ያለ ፍጥረት ያጋጠመው ሲሆን የመተንፈሻ ኪሎጁ እጅግ ትላልቅና 7 ሜትር ድረስ የሚረዝሙ በርካታ እጆችም ያሉት ፍጥረት ነው። ታዲያ በዚህ ፍጥረት የተደመመው ዳይቨር ፈጠን ብሎ በካሜራ ሌንሶቹ በመቅረጽ ለተቀረው ዓለም አሰራጭቶታል። ሁለተኛ፣ ኖርዌይ ውስጥ የአሳ አጥማጅ ገበሬዎች አንድ ለየት ያለ የውሃ ፍጥረት ማግኘት ችለው ነበር። ይህም ፔሪፊላ የተሰኘ የጄሊፊሽ ዝርያ ሲሆን 12 ቀጫጭን እጆችም አሉት። ባህሪውም በተለያዩ ፊልሞች እንደሚታዩት የቫምፓየር ገጸ ባህሪያት በፍጹም የፀሐይ ብርሃንን የማይደፍር ጨለማ ወዳድ ፍጥረት ሲሆን አስማታዊ በሆነ መልኩም ቀለሙን እንደፈለገ ከመቀያየርም ባለፈ ከውስጡ የሚወጣ ብርሃንን ያመነጫል። ሶስተኛ፣ በውሃ ውስጥ በሚገኝ የሮቦት ካሜራ የተቀረጹ ቀያይ ብርሃን መሳይ ነጸብራቆች የታዩ ሲሆን ምስሉ የተቀረጸው ከመሬት በታች በ1729 ጫማ ጥልቀት ላይ ነበር። ምስሉን ቀረብ አድርጎ ለመመልከት ሲሞክሩ ቀዩ ብርሃን አንድ የተለየ ፍጥረት ያለው ነገር አይኖች ሲሆን ከዚህም የአስፈሪ ፍጥረት ድራጎን አሳ የተሰኘው አሳ እንደሆነ ሊደረስበት ችሏል። መላ ሰውነቱ ቅርፊት መሳይ በሆነ አብረቅራቂ ቆዳ የተሸፈነ ሲሆን ይህንን አብረቅራቂ ቆዳውንም አሳዎችን በመሳብ ለምግብነት በቀላሉ እንዲያውላቸው በእጅጉ ያግዘዋል። አራተኛ፣ የፊሊፒንስ ውስጥ በአንድ ዳይቨር የተገኘ ሲሆን በመጀመሪያ ሲያየው የባህር ውስጥ ትልቅ ድንጋይ አሊያም አለት መስሎት የነበረ ቢሆንም መብራት ሲያበራበት ግን እጅግ ግዙፍ የሆነ እንስሳ አጽም ሆኖ ሊያገኘው ችሏል። ይህም በጥንት ዘመን በአፈ ታሪክ ከሚነገረው ሌቫይታን የተሰኘ የባህር ፍጥረት ጋር ተቀራራቢ ገጽታና ግዝፈት ያለው ሲሆን ምናልባትም እርግጥ ይህ የተገኘው ረጅም ዘመናትን ያስቆጠረ አጽም የሱ ይሆን አይሆን የሚለውን ጥናቶች ማረጋገጥ አልቻሉም። አምስተኛ፣ ከፍተኛ ጥልቀት ባለው የባህሩ ጨለማ ውስጥ እየቀረጸ የነበረ የባህር ውስጥ ሮቦት ካሜራ በድንገት አንድ ለየት ያለ ነገር ይቀርጻል። ይህም ደመቅ ያለ ብርሃን ሲሆን ካሜራው ላይ ያለው እይታ ሲተካከልና ብርሃን ሲለቀቅበት ግን ለማመን የሚከብድ እጅግ ግዙፍና አስፈሪ ድምፅ ያለው የባህር ውስጥ እንስሳ ነበር። ነገር ግን ይህ ከዚህ ቀደም ታይቶ የማይታወቅ ፍጥረት በካሜራ እይታ ውስጥ መሆኑን ያወቀ በሚመስል መልኩ ዳግም ወደ ተደበቀበት በመግባት ሲሰወር ታይቷል። ስምንተኛ፣ አንድ ቱሪስት በአንድ ሞቃታማ የውሃ ክፍል እየዋኘ በነበረበት ወቅት ከስር ባለው የባህሩ ወለል ላይ እንደ ሳር የበቀሉ የሚመስሉ ተንቀሳቃሽ ነገሮችን ይመለከታል። ጠጋ ብሎም የካሜራውን ሌንስ አስተካክሎ ለመቅረጽ ሲሞክር እንዳሰበው ተክሎች ሆነው አላገኛቸውም። ይልቁንም በውሃው የስረኛ ክፍል ውስጥ በአሸዋ መሳዩ የባህር ወለል ላይ ግማሽ ሰውነታቸውን ቀብረው ጭንቅላታቸውን ጨምሮ ግማሽ አካላቸውን ወደ ውሃው ክፍል ብቅ ያደረጉ እባብ መሳይ የባህር ውስጥ እንስሳት ነበሩ። ዘጠነኛ፣ አንድ ዳይቨር እጅግ ጥልቅ በሆነ ባህር ውስጥ ያገኘውን ለየት ያለ ፍጥረት በቀጥታ ለተቀረው ዓለም በማጋራት ብዙዎችን ያነጋገረ ሲሆን ታዲያ ይህ ፍጥረት መላ ሰውነቱ በአንቴና መሳይ ነገሮች የተሞላ ሲሆን ከሴቷ ተመሳሳይ አንቴና ጋር ተገናኝቶ ይታያል። አስረኛ፣ አንድ ዳይቨር ወደ ባህሩ ወለል ተጠግቶ ዳይቭ በማድረግ ላይ ሳለ ፈጽሞ ያልጠበቀው የባህር ፍጥረት የተመለከተ ሲሆን ፍጥረቱ ከሌላ ፕላኔት የመጣ እንጂ በጭራሽ ምድር ላይ ያለ አይመስልም ነበር። 13 እግሮችና ጄል መሳይ ለየት ያለ ጭንቅላት ያለው ሲሆን መላ ጭንቅላቱ በጥርስ የተሞላ መሆኑም አስፈሪ ያደርጉታል። ዳይቨሩ በድንገት ያገኘውን ለየት ያለ ፍጥረት ኢንተርኔት ላይ በማጋራት ስለምንነቱ የሰዎችን የተለያዩ መላምቶች የሰበሰበ ቢሆንም በስተመጨረሻ ግን ሳይንቲስቶች ፍጥረቱ ሜሊቤ ቪሪዲስ የተሰኘ ሳይንሳዊ ስያሜ ያለውና የአንድ ማስመሪያ ርዝመት ድረስ ማደግ እንደሚችል ጭንቅላቱንም ምግቡን ሰብስቦ ለማስገባት እንደሚገለገልበት ተናግረዋል። 11ኛ፣
ረጃጅም የጀርባ አጥንቶችና ግዙፍ ቅሪተ አካል ያለው ምንነቱ ያልታወቀ ፍጥረት ከባህር ወለል በታች በ2700 ጫማ ጥልቅ በሆነው ክፍል ውስጥ ተገኝቷል። በሪሞት ኮንትሮል በሚሰራ የተቀረጸው የአጽም 100 ጫማ የሚደርስ ርዝመት ያለው ነው። ታዲያ የሳይንቲስቶችን ግራ ያጋባ ግኝት ከሚታወቁ እንደ አሳ ነባሪ ያሉ የውሃ ውስጥ ፍጥረታት የማይወዳደር ግዝፈት ያለው ሲሆን ምናልባትም በጥንት ጊዜ ይኖር የነበረ የውሃ ውስጥ የድራገን ዝርያ ያለው ሊሆን እንደሚችል ተገምቷል። 12ኛ በተለያዩ ፊልሞችና የናሳ ቪዲዮዎች እንደሚታየው ስፔስሺፕ መሳይ ስሪት ከባህር ወለል በታች 90 ሜትር ርቀት ላይ በባህረ ጠላቂ ራዳር አማካኝነት እየተገኘ ሲሆን ይህም በርካቶችን አስገርሞ ነበር። በልዩ ጥንቃቄ የተሰራ የሚመስለው ይህ ለየት ያሉ ዲዛይኖች የተቀረጹበት ከባህር ስር ተቀምጦ የተገኘን ለየት ያለ መሳሪያ አንዳንዶች ከስፔስ የተወረወረ አሊያም ለየት ያለ ቅርጽ ያለው ጥንታዊ አለት ሊሆን ይችላል የሚሉ መላምቶችን ሰንዝረዋል። 13ኛ በውቅያኖስ ውስጥ በሰመጠችውና በመበስበስ ላይ በምትገኘው ታይታኒክ መርከብ ውስጥ አንድ የሕፃን ልጅ ጫማና የሴት ጫማ ምንም አይነት መበስበስ ሳይገጥመው መገኘቱን ተከትሎ የተለያዩ ሳይንቲስቶችን አስገርሞ የነበረ ሲሆን ሌሎች በመርከብ ውስጥ የሚገኙት ቁሳቁስ አብዛኞቹ የበሰበሱ ሲሆን እነዚህ የእናትና ልጅ ጫማ የሚመስሉ ጫማዎች መገኘታቸው አሳዛኙ አደጋ ያስከተለውን ቤተሰባዊ ቀውስ የሚያሳይ ነው። ጫማዎቹ እስከ ዛሬ ሳይበሰብሱ ሊቆዩ የቻሉበት ምክንያት የተሰሩበት ኬሚካል እንደሆነም ታውቋል። ከዚህ በተጨማሪም የተለያዩ መገልገያ ዕቃዎች እንደ የእጅ መስታወትና የብረት አልጋ አሁንም ድረስ ከባህሩ በታች በመርከቧ ውስጥ ይገኛሉ። 15ኛ ጥንታውያን ጦረኞች በአንድ ወቅት የእስራኤልን የባህር ዳርቻዎች ተቆጣጥሮት የነበረ ሲሆን ይህንንም ማሳያ የሆነ እጅግ ውድ በሆኑ ጌጦች የተንቆጠቆጠ ትልቅ ሰይፍ ለ900 ዓመታት ያህል በባህር ውስጥ ቆይቶ ሊገኝ ይችሏል። ለአውሮፓውያን አቆጣጠር ኦክቶበር 2021 ዓ.ም በአንድ ዳይቨር አማካኝነት የተገኘው ይህ የብረት ሰይፍ ታዲያ ወዲያውኑ ለሳይንቲስቶች ተልኮ ምርምር እንዲደረግበት የተወሰነ ሲሆን ይህ ከሆነ በኋላም የእስራኤል ሙዚየም ውስጥ ገብቶ የቱሪስት መስህብ እንደሚሆን ይጠበቃል። 16ኛ ስፔን ውስጥ በሚገኘው ላፓልማ ደሴት አቅራቢያ በሚገኘው ባህር ውስጥ አንድ እጅግ አስገራሚ የመቃብር ስፍራ የተገኘ ሲሆን ይህም ለ40 መነኮሳት መታሰቢያነት የተሰራ ነው። ይህ በመስቀል ቅርጽ የተሰራ የመቃብር ሐውልት እስከ 20 ሜትር ድረስ ጥልቀት ላይ የሚገኝ ነው። በአውሮፓውያን አቆጣጠር በ1570 ዓ.ም እንደተሰራ የሚነገርለት ሲሆን በወቅቱ በፈረንሳውያን አማካኝነት የሄዱበት የነበሩ መርከብ በቁጥጥር ስር ውለው ከነነፍሳቸው ባህር ውስጥ የተጣሉ መነኮሳትን ለማሰብ የተሰራ እንደሆነ ይነገራል። በመስቀል ቅርጽ የተሰሩት ሐውልቶቹ ከ20 ዓመታት በፊት ነበር ወደ ጥልቁ ባህር እንዲገቡ የተደረገው። ታዲያ ተፈጥሮም እንደ ሰው ሁሉ የእነዚህን ንጹሃን መታሰቢያ ከነሙሉ ክብሩ እስከ ዛሬ ድረስ ማቆየቱ ወቸው ጉድ ያሰኛል። 17ኛ ይህ በባልቲክ ባህር ውስጥ የተገኘው በመቶዎች የሚቆጠሩ ዓመታት ዕድሜ ያለውን ከእንጨት የተሰራ የሚመስል ግዙፍ እንግዳ መሳይ ፍጥረት በአንድ ጠላቂ ዋናተኛ ሊገኝ የቻለ ሲሆን ይህ ስዊድን ሀገር ውስጥ የሚገኝና እንደ አውሮፓውያን አቆጣጠር በ1495 ዓ.ም በባህር ውስጥ ጠልቆ የጠፋና ባልታሰበ መልኩ በቅርቡ የተገኘበት አጋጣሚ እጅግ የሚያስገርም ሲሆን ይህም ፍጥረት በአፉ ሰው እየበላ የሚመስል አይነት ቅርጽ ይዞ የተገኘ ሆኗል። 19ኛ በአንድ ዳይቨር የተገኘው ሎክድ ኤል-1011 የተሰኘ አውሮፕላን ሲሆን በሚያስፈራ ጸጥታ ከባህር ወለሉ ላይ ተቀምጦ ተገኝቷል። ይህም የተገኘበት ስፍራ ትራይስታር አቆባ ጆርዳን ውስጥ ሲሆን አውሮፕላኑ ከነሙሉ መቀመጫዎቹ ክፍሎቹ በጥሩ ሁኔታ ላይ የሚገኝ ሲሆን ዳይቨሩ ዞር ዞር እያለ ሌሎች የአውሮፕላኑን ክፍሎች በሚያይበት ወቅት እጅግ አስደንጋጭ የሆነ ነገር ይመለከታል። ይህም የሽንት ቤቱ ክፍል ውስጥ ተቀምጦ የሚታይ ወደ አጽምነት የተቀየረ ያለ ሰው ሲሆን ይህም አደጋው የቀጠፋቸውን በርካታ ቁጥር ያላቸውን ሰዎች የሚያስታውስ ነው። 20ኛ በአንድ ወቅት በባህር ጠላቂዎች የተገኘ አንድ አስገራሚና ለአይን የሚስብ ነጭ በረዶ የመሰለ የባህር ውስጥ ተክል ብዙዎችን አስደንቆ የነበረ ሲሆን 20 ኢንች ቁመት ያለው ይህ ተክል እንደ ቅርንጫፍ የተዘረጉ ትናንሽ ኳስ መሳይ ክፍሎችም አሉት። ነገር ግን ይህንን ተክል ለመንካት የተጠጋ ማንኛውም ፍጥረት ወዲያውኑ በኳስ መሳይ ክፍሎች ውስጥ በሚገኝ እንደ ስፖንጅ በመምጠጥና ሙሉ ለሙሉ በማድቀቅ ለምግብነት የሚያውል እጅግ አደገኛ ተክል ነው። እናም
እናንተስ የትኛው አግራሞትን አጫረባቸው?